አበሻ ማለት እኮ በጣም ትልቅ ማለት መታደል ነው ማለቴ ነው። እና በጣም ይሄ መታደል ነው በእውነት በጣም ትልቅ መታደል ነው። አያችሁ አይደለ የበዓል ዶሮ እስቲ ተመልከቱ የበዓልን ምግብ አቀራረብ የኢትዮጵያዊ ጨዋነት እና ደግሞ ስነ ምግባር ያለው እንደዚህ በገበታ ሲቀርብ ደግሞ በጣም የተለየ ነው። በጣም ገበታ ላይ ሌማት ላይ እንደዚህ ቤተሰብ ተሰብስቦ ልጆች ዙሪያውን ከቦ እና ሲበሉ በጣም የሚያስደንቅ ነገር ነው በእውነት ለመናገር ይሄ ማለት ልጆች እንደዚህ ነው እያዩ ሲያድጉ የሀገራቸውን የቤተሰባቸውን በዓል ተቀብለው ያስተናግዳሉ እና በጣም አያምርም? በጣም ነው የሚያምረው። ምን ልበላችሁ ይኸውላችሁ ዶሮውን እንቁላሉ ከዛ በኋላ ሁሉ ነገር ሲወጣ ታያላችሁ እና በጋራ ደግሞ መብላት የድሮ አባቶቻችን በጋራ ነው የሚበሉት። ያሁን ነው ትንሽ እየተቆረሰ የእህል ቁጠባ ይሁን ምን እንደሆነ አላቅም እንጂ እና በጋራ ሲበሉ ነው ደስ የሚለው። ቤተሰብ እናት አባት ልጆች እንደዚህ ተሰብስቦ ዙሪያውን ማዕዱን ከቦ ሲበሉ ደግሞ በጣም የሚገርም ነውና ስለዚህ በጣም እናመሰግናለን። እንኳን ለፋሲካ በዓል በሰላም አደረሳችሁ፣ እንኳን ለትንሳኤ በዓል አደረሳችሁ እያልን ቡናውም እየፈላ ነው። እዩት እንግዲህ ቡናውም እየፈላ ነው። ከዚህ በኋላ እንግዲህ አሁን ወደ ማዕድ እየተኬደ ነው። አሁን ጸሎት ነው፣ እየተጸለየ ነው። ለማዕዱ አሁን ሁሉ ነገር ሞልተዋል። ጸሎት ላይ ናቸው። አሁን እንግዲህ ወደ ምግብ ተኬዷል። እንግዲህ እናመሰግናለን። ባላችሁበት ሁሉ ሰላማችሁ የበዛ ይሁን። መልካም ዓመት በዓል ይሁንላችሁ። ኢትዮጵያን ኤርትራን ባላችሁበት ሁሉ ሰላማችሁ የበዛ ይሁን። ይህንን በጣም ደስ ስላለኝ ነው። ደግሞ ያው የኔ ቻናል ከዚህ ጋር የተያያዘ ስለሆነ ደስ ስላለኝ ነው። ከቲክቶክ አውርጄ ነው ያቀረብኩላችሁ። ቤተሰቡንም እግዚአብሔር ይባርካችሁ እንላለን። ተባረኩ፣ ዘመናችሁ ይባረክ ማለት እንወዳለን። የወለዳችሁት ይደግላችሁ፣ የለመናችሁት ልመናችሁ እግዚአብሔር ይስማላችሁ ማለት እንወዳለን። መልካም ዓመት በዓል ብለናል እና በዓሉ የሰላም የብልጽግና የበረከት የማግኘት የጤንነት ይሁንላችሁ። ኢየሱስ ክርስቶስ ለእኔም ለእናንተም ሞቶልናል፣ ከሙታን ተነስቷል። በሦስተኛ ቀን ደግሞ እንደ ሞተ ያልቀረም ተነስቷል። ወደ ሰማይ አርጓል፣ ወደ አብ አርጓል፣ ስፍራ ሊያዘጋጅልን ሄደዋል። ከዛ ደግሞ ተመልሶ ደግሞ ይወስደናል፣ አይተወንም፣ አይጥለንም። ስለዚህ አባት እንደሌላቸው ልጆች አልተዋችሁም ብለዋል። እናመሰግናለን። መልካም ጊዜ፣ መልካም ዘመን ይሁንላችሁ።